ኖርበት አሜሪካ የዋሽንግተን ዲሲ የቨርጂኒያና የሜሪላንድ የየዕለት እንቅስቃሴ ላይ ነው ሰው እየሆነ ያለው ጥፋት መጪውን ዘመን ለኢትዮጵያ ተስፋ ለሆኑ ታዳጊዎችና ወጣቶች እጅግ አስቸጋሪና ፈታኝ እንደሆነ እናስተውላለን። በኢትዮጵያ ስም በተከፈቱ ምግብ ቤቶችና የሸቀጣሸቀጥ መሸጫ መደብሮች እንደዚሁም ባለቤቶቻቸው ኢትዮጵያውያን በሆኑ የምሽት ክለቦች እየተፈጸመ ያለው ድርጊት እጅግ አደገኛ ደረጃ ላይ ደርሷል። እያንዳንዱ ሬስቶራንት ከምግብ ሜኑ እኩል ሲሻው እየቀረበና በወጣቶች እየተማገ ለከፋ ለጤናና ለማህበራዊ ሕይወት ቀውስ ከመሆን አልፎ ለሌሎች አደገኛ እጾችም ተገፋፍቶ የመግቢያ መንገድ ሲሆን ማየቱ እየተለመደ ያለ ሰቅጣጭ ትዕይንት ሆኗል። ይበልጥ የሚያሳዝነው የሻ ቤቶቹ ጉዳይ ሴት እህቶቻችን ወይም ልጆቻችን በሚሆኑ ታዳጊዎች አማካኝነት ነው የሲሻው መስተንግዶ የሚከናወነው። የሴቶቹ አለባበስ ደግሞ እርቃናቸውን ከመሆን ያልተናነሰ ላልተፈለገ ልቅ ለሆነ ወሲብ የሚገፋፋ በመሆኑ በርካቶችም ሰለባ ከመሆን አላመለጡም። አንዳንዶቹም ቀላል የዶላር ማግኛ በማድረግ ቋሚ መተዳደሪያ አድርገውት ሲሻ ሊጠቀም ከመጣው ሰው ጋር ተደራድረው አንሶላ እንደሚጋፈፉና አንዳንዴም በቀን ከሁለትና ከሶስት ሰው ጋር እንደሚማግጡም ከሺሻ ቤቶቹ አዘወታሪዎች አንደበትም ይደመጣል። የሚታየም እውነታ ነው። የመኝታ ክፍሎች ኪራይን በአቅራቢያ ባሉ በተከራዩት ድብቅ የመኖሪያ ክፍሎች ይጠቀማሉ። አልፎ አልፎ ባለትዳር የሆኑ አባወራዎችም በዚህ አሳፋሪ ድርጊት ተሳታፊዎች፣ የድብብቆሹ ተጫዋቾች ናቸው። ግን ይህ ሁሉ ለምን ይሆናል? ያልተፈታ እንቆቅልሽ ነው የሆነብኝ። አገር ቤት ችግር አስገድዷቸው አማራጭ በማጣታቸው ሴተኛ ዳሪነቱን ተከትለው ከሚመጣው ችግር ሳይቀር ተገደው ሊገቡበት ይችላሉ። ሰው አሜሪካን የሚያህል ሀገር መጥቶ ራሱን በትምህርትና በስራ ለውጦ የፈለገበት ደረጃ ማድረስ ሲችል እንዴት ሰው ገላውን ሸፍቶ ይኖራል? በዛውም በዚህ በከፋ ዘመን ላይ ገላ ተሽጦ የሚገኝ ርካሽ ዶላር፣ ጌጣጌጥና ውድ ዳይመንድ፣ አልባሳትና መኪና መግዛት ይሆን ትልቁ ህልም? መልሱን ልብ ካላቸው ለባለ ድርጊቶቹ ልተውላቸው። እንደኔ ከዚህ ሁሉ በላይ ከምንም ነገር በላይ ዋጋ ያለው ሰውነታቸውና ሰዋዊ ክብራቸውን ማዋረድ ፍጹም ተገቢ አይመስለኝም። በእምነታችንም ኃጢአት፣ በዓለማዊውም ወንጀል ነው። የትዝብቴን መነሻ አድርጌ ቨርጂኒያ አሌክሳንድሪያ ውስጥ ወደሚገኘው በርካታ የኢትዮጵያን የንግድ ሱቆች ሰብሰብ ብለው ወደሚገኙበት የስካይላይን የገበያ መንደር ልውሰዳችሁ። ስካይላይን የገበያ ስፍራ ውስጥ ምሳ ወይም ራት ለመብላት ቀጠሮ ይዛችሁ አሊያም እንጀራ ይሁን ስጋ ብቻ የምትፈልጉትን ነገር ገዝታችሁና ጉዳያችሁን በጊዜ ጨርሳችሁ ልቅ ለማለት አሁን ያለው የመኪና ማቆሚያ ቦታ ከምትገምቱት በላይ አስቸጋሪ በመሆኑ ትዕግስት ሊኖራችሁ ግድ ይላል። ይቻልም ከቀጠሯችሁ 30 ደቂቃ አስቀድማችሁ ብትገኙ መልካም ነው። አለበለዚያ መንከራተቱ ራሱ ሌላ ራስ ምታት ነው የሚሆንባችሁ። ለፓርኪንጉ መጥፋት ዋነኛ ምክንያት በየሬስቶራንቱ ለመመገብ በሚመጣው ተስተናጋጅ በመያዙ ሳይሆን በአብዛኛው ከጠዋት እስከ ማታ በሻና በጫት ሱስ በናወዙ ከንቶች ዋነኛ የማሳለፊያ አካባቢ በመሆኑ የተነሳ እንደሆነ ይገነዘባሉ። ስካይላይንን ቁልቁል ይዘው ሲወርዱ ደግሞ የባቢሎን አካባቢን ያገኙታል። የባቢሎን ጉዳይ ራሱን የቻለ የጥፋት ሰፈር ስለሆነ በሌላ ጽሑፌ እመለስበታለሁ። ወደ ዋሽንግተን ዲሲ እናቅና። የኢትዮጵያን የንግድ መናኸሪያ ከሆነችው ከ9ኛው መንገድ አንስተን በ13ኛው፣ በ14ኛው፣ በ16ኛው መልሰንም ቁልቁል ወርደን ዩስትሪትን ይዘን እስከ ፍሎሪዳ ጎዳና ከዛም ሽቅብ ወጥተን የሃዋርድ ዩኒቨርሲቲን ሆስፒታል መነሻ አድርገን እስከ ሲልቨር ስፕሪንግ ድረስ በተገጠገጡ ሬስቶራንቶች፣ ሺሻ ቤቶችና ድብቅ የመቃሚያ ቤቶች ዋነኛ ወጣቱ ምሽግ በመሆን ብዙዎችን ከመንገድ አሰናክለዋል። በሜሪላንድ ሲልቨር ስፕሪንግ አካባቢ ያለው እውነታም ከዚህ የራቀ ባለመሆኑ በተለይ በዛ አካባቢ ያሉ ቤተሰቦች ለልጆቻቸው መኖሪያነት ትልቅ ስጋት ነው የሆነባቸው። አሁን ላይ እጅግ በርካታ ወጣቶች የሲሻና የጫት ሱሰኞች ሆነዋል። አንዳንዶቹም ጫቱን ገዝተው ቤት በመውሰድ ሙሉ ቀን እንደ ጋማ ከብት ሲያመነጅጉ ይውላሉ። እዚህ ላይ የሚገርመው ጉዳይ ጥቂት የማይባሉ በታክሲ ማሽከርከር የሚተዳደሩ ወጣቶች ሳይቀሩ ጫት በጉንጫቸው ወጥሮ ማየቱም እየተለመደ መጥቷል። በሌላ በኩል በጋዝ ማደያ በምሽት ፈረቃ የሚሰሩ አንዳንዶችም ያለምንም እፍረት ጫት እያኘኩ ገበያተኛውን ሲያስተናግዱ መመልከት
እጅጉን ያሳፍራል። ኧረ ጎበዝ ወዴት እየሄድን ይሆን? በአንዳንድ የአበሻ መደብሮች ደግሞ እንጀራ ለመግዛት ጎራ ስትሉ ሕጋዊ መስል ጫት ሲቸበቸብ ትመለከታላችሁ። ልክ እንደ ስኳርና ጨው የደረቀውን ጫት በላስቲክ አሽገው ሩቡን፣ ግማሹን ወይስ ሙሉውን ነው የምትፈልጉት ተብሎ ሱሰኛውን ሲያግባቡ ስታዩ በጣም ያስደነግጣል። ሌላው እጅግ የሚያሳዝነው ጉዳይ በስራዎቻቸው ህዝብን ሊያስተምሩ ግንዛቤ ሊያስጨብጡና መልካሙን መንገድ ሊመሩ ይችላሉ ብለን የምናስባቸው የኪነ ጥበብ ባለሙያዎች ሳይቀሩ በየሻ ቤቱና በየጉራንጉር ባሉ ተልካሻ ስፍራዎች ሲታደሙ ስናይና ስንሰማ አንገት ያስደፋል። በየሻ ቤቱ የሚገኙ አንዳንድ እህቶቻችን ጭናቸውን ገላልጠው ደረታቸውን ከፍተው በአፋቸው የሻ ቱቦ ለጉመው በየፌስቡኩ እንደ ትልቅ ጀብድ እንደፈጸመ ታታሪ ሲለጥፉ ስንመለከት እነዚህ ልጆች ተዋይ እህት፣ ወንድም፣ ጓደኛ፣ ቤተሰብ የላቸውም ወይ ብለን እንድንጠይቅ ይገፋፋናል። ኢትዮጵያውያን ሁሉ ታናናሽ እህቶችና ወንድሞች ወይም እኩዮች ከኛ የሚጠብቁት የተሻለ ቴክኖሎጂ፣ ዕውቀትና ተስፋ እንጂ የሲሻ ግብዣ አይደለም። የሲሻውማ ከአዲስ አበባ እስከ ክልል ከተሞች የተንሰራፋው ሱሰኝነትን እያዩት ነው። እዚህ ላይ የሚያሳዝነው ነገር ወላጆች ለሥራ ጉዳይ ወይም ለረፍት ካልሆነም በምንም አጋጣሚ ይሁን አሜሪካን ከረገጡ በኋላ ለልጆቻቸው የወደፊት ዕድል በማሰብ ጥሩ ሥራቸውን፣ የሞቀ ኑሯቸውን፣ ቤታቸውን ትተው ጥገኝነት በመጠየቅ በስንት መንከራተት መከራና ችግር ተወጥተው የሚያመጧቸው ተምረው ትልቅ ቦታ ይደርሱልናል ያሏቸው ልጆቻችን እንዲህ ተሰናክለው ሲታዩ አይደለም ለወላጅ የሌላውንም ቅስም ይሰብራል። ምንም እንኳን አሁን ቢረፍድብንም ጉዳዩ መፍትሄ የሚያሻው እንደሆነ ሁላችንንም ያስማማናል። ቀደም ባሉት ዓመታቶች እኛ ኢትዮጵያን በአሜሪካኖች ዘንድ ያለን ፍቅርና አክብሮት ከጊዜ ወደ ጊዜ እየተሸራረፈ መጥቷል። ምክንያቱ ደግሞ በመገናኛ ብዙሃን አማካኝነት ስለኛ በሚሰሙ ደስ በማያሰኙ ዜናዎች የተነሳ ነው። ብዙዎቻችንንም በየቤታችን እንድንሸማቀቅ አድርጎናል። በተራ ስርቆት፣ በባንክ ዘረፋ፣ በሱቅ ዘረፋ፣ በንጥቂያ፣ በነፍስ ማጥፋት፣ በመጠጥ ቤት ጸብ፣ ጠጥቶ በመንዳት፣ በወሲብ ቅሌት፣ በእነዚህና በመሰል ጉድለቶች የተነሳ ስለመሆኑ ሁላችንም እንገነዘባለን። እርግጥ ለዚህ ላይ የተሰደድነው ዓላማችንስ ይሄ ነበረ? እጅግ ያስከፋል፣ ያሳዝናል፣ ያስቆጣል፣ ያሳስባል። ለመሆኑ ስንቶቻችን ነን የልጆቻችንን ውሎ ጠንቅቀን የምናውቅ? እየታዩ ላሉ የሱሰኝነት መስፋፋቶችና እሱን ተከትሎ ለሚፈጸሙ ወንጀሎች ዋነኛዎቹ ተጠያቂዎች ከኛው ህብረተሰብ ውስጥ የበቀሉ ከዶላር ውጭ ምንም ቢሆን ግድ የማይሰጣቸውና የማይታያቸው ስግብግብ ነጋዴዎች ናቸው። የተሻለ ስራ ሰርተው የሚፈልጉትን ነገር ማግኘት ሲችሉ በአቋራጭ ለመክበር ሲሉ በእኛ ልጆች እህቶችና ወንድሞች ህይወት ላይ ቁማር እየተጫወቱ ትውልድን የሚበክል ሱሰኝነት እየዘሩብን ነውና ባለን አቅም ሁሉ ይሄን ድርጊት ልናወግዝና ልናስቆም ይገባል። ይሄን በአካባቢያችን የሚካሄደውን ጸያፍ ድርጊት የሚፈጽሙ የንግድ ቤት ባለቤቶች በግፍ ከሚሰበስቡት ዶላር በላይ ትውልድን እየገደሉ መሆኑን ሊገነዘቡት ይገባል። ግን በእንደዚህ አይነት የረከሰ ተግባር በመጣ ገንዘብ እንጀራ ይበላቸዋል፣ ውሃ ይጠጣቸዋል፣ ተኝተውስ ያድራሉ። ልጆች፣ እህት፣ ወንድም፣ ቤተሰብ የላቸውም። ያደጉበትስ ያጨዋ ማህበረሰብ እንደዚህ ነው ያሳደጋቸው ያስተማራቸው? መልሱን ህሊና ካላቸው ለነሱ ልቶ ዛሬ ላይ ይሄን ድርጊታቸውን ላያስቡት ይችላሉ። እርግጠኛ መሆን የምችለው ነገር ግን የእነሱም ልጆች በዘረጉት የሱስ ወጥመድ ላለመጠመዳቸው ምንም ማስተማመኛ ዋስትና የላቸውም። ምክንያቱም ወላጆቻቸው ይህን ድርጊት ሲሰሩ በማየታቸው ጥፋቱና ነውሩን ለማመዛዘን ይቸገራሉና። እናም የነገ ልጆቻችን ቀጣይ ጣፈንታ አሳሳቢ እየሆነን የመጣው። ስለዚህም ስለ ልጆቻችን፣ ስለ እህቶቻችን፣ ወንድሞቻችን ስል ባገኘሁት አጋጣሚ ሁሉ ድምፄን አሰማለሁ፣ እጮኻለሁ። ሁላችንም ነገ ከመጸጸት ዛሬ ላይ የድርሻችንን እንወጣ፣ ትውልዳችንን ከጥፋት እንታደግ። ወንደሰን ከበደ ነኝ ከልዩ ሬዲዮ።